ኡስታዝ ሼክ ሰይድ ኢንሻአላህ ዛሬ ያው የሚነግሩን እስልምና ለስራ ከስፈር ሐላል ምንድነው ያለው ቦታ በእስልምና ደረጃ እስኪ ይሄን ትንሽ ያብራሩልን። بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على اشرف الخلق المرسلين وبعد السلام عليكم ورحمه الله وعليكم السلام ورحمه الله እስልምና ለስራ በጣም ትልቅ ቦታ አለ። ሁሉ ሰው መጀመሪያ ዕልም ለጥቆ መሐባ ለጥቆ እምነት ከዛ ታልን በኋላ ስራ ላይ መግባት ያስፈልጋል። ይሄው ደዋም እርሻዱም ሁሉም ስራ ይባላል። እንደማንም ነብዩ አለይሂ ሰላቱ ወሰለም ኸይሩን ናስ መን ينتفعوا بالناس ሰው ብሎ ማለት የሰው ጥቅም ያለው ሰው የሚጠቅም ነው። እንግዳ ባግለባጩ አዛው አይደለም ብለዋል። መጀመሪያ ኸይር የዱል ዑልያ ኸይሩ ሚን የዲስ ሱፍላ ብለዋል። ተታይ እጅ ተማረክ ተላይ እጅ ያለ ይበልጣል። ምንድነው ሰርቶ የሰጠ ይበልጣል። እጁን እንዲህ ተማለት ምርሃብ ገብቶ እንደው ባካችሁ ይያለው ከመለመን መስራት ይበልጣል ይያሉ ነው ረሱል አለይሂ ሰላቱ ወሰለም። ተወዳጁ ነብይ ሰላም አለይኩም ተክቢር ሁሉንም ይቅርታ ይልሃል። ሽርክ ሲቀር የሚያሳዝን ነው ወንድሞቼ። ሽርክ የሚባለው ነገር እንደቀላል እንዳታው ታሽሎክልኮ ነው የሚገባው። እኛ ሸሆችን እንወዳለን። ሸህ ተጠላለህ እንዳትሉ። እኔ ሸህ ላይ ተጀምሮ እስከሚጨረስ ተወልጄ እስካደኩ ድረስ አንድ መሻይኽ ተሳድቤ አላውቅም አይደል? ተሳድቤ አንድም ቀን አላውቅም። ባለጌ አይደለሁም። ለምን የስንጃ ሸርጥ አስተምረውናል፣ ውዱ አደራረግ አስተምረውናል። ወላኪን አምልኩና አላሉ። ገታም ብትል ንጉስም ብትል ሶቃም ብትል በዚህ ቁርቁረታም ብትል አንድ ሸህ አምልኩኛ አለኝ። አንተም ትገርማለህ ደግሞ አንተው ያጠብከውን ሰው፣ አንተው የከፈንከውን ሰው፣ አንተው የሰገርከውን ሰው፣ አንተው ደግሞ ልፍቱን ያናፈጥከውን ሰው፣ አንተው ስንጃ ያረክለትን ሰው፣ አንተው ቀብር ያስተኛኸውን ሰው ሱብሃንአላህ እንዴት ታመልከዋለህ? ኧረ አይገባም። ላንበግ ይሄ ልጁ አቅል አይገባም። ለዛ ቀብር ጆሪህ ላይ እየተንከባለልን የምንሰራው ታለን እንቶ ውዴታው እንዳለ ይሁን ውደዳቸው።